ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለ። እዚህ ጋር ደግሞ ቀዳዳው ሽንት ቤት በምትጠቀሚበት ሰዓት ሰላም የታቦር ሚዲያ ቤተሰቦች እንዴት ናችሁ? አማን ነው፣ ሰላም ነው። እኔ ያለው እግዚአብሔር ይመስገን ደህና ነኝ። በሀገርም በሀገር ውጭም ያላችሁ ሰላማችሁ ይብዛ እያልኩ ዛሬም እንግዲህ እናንተን ያዝናናሉ ያስተምራሉ የሚሉ ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው አይታችሁ እንግዲህ ሀሳብ አስተያየታችንም እኛም የምንሰጥ ይሆናል ማለት ነው። በጋራ የእናንተ ሀሳብ አስተያየት ካለ ኮሜንት ስር አስቀምጡልኝ። ቀጥታ ወደ ቪዲዮ እናልፋለን። በመዲናችን አዲስ አበባ ቆሼ የሚባለው አካባቢ የተፈጸመው ዝርፊያ በርካቶችን ያሳዘነ መሆኑን እየተመለከትን እንገኛለን። ይህ አሽከርካሪም የውጭ ዜጎችን አሳፍሮ በሚጓዝበት ጊዜ እንዴት ገንዘብ አሰጠንም በማለትም እንዴት ለነሱ ታግዛለህ በማለት ሲደበድቡት፣ ከዚህ ባለፈም ደግሞ አንገቱ ላይ ያለውን ሀብል ሲወስዱ የሚያሳይ ቪዲዮ ተጋርቷል። ይህ ቪዲዮ መች እንደተቀረጸ እስካሁን ድረስ የተረጋገጠ መረጃ አላገኘውም። ነገር ግን እጅግ በጣም የሚያሳዝንና ይህንን ሰርቶ የሚበላ ወጣትን እንደዚህ ማንገላታታቸው በጣም የሚያሳዝነው። በዚህ ጉዳይ ላይ የአዲስ አበባ ፖሊስም ማጣራት ያደርጋል ብዬ ተስፋ አደርጋለሁ። ሰማችሁት ነው እንግዲህ ሀገራችን ኢትዮጵያ ውስጥ እንግዲህ የሿሿ አይነቶች በጣም ብዙ ሆኗል ማለት ነው። ይህ ወጣት የራይድ ሹፌር ነው እና የራይድ ሹፌሩ የሀገር ውጭ ሰዎችን ጭኖ ሲሄድ በዚህ መልኩ እንግዲህ ያለውን ንብረትን ጠራራ ፀሐይ በዚህ መልኩ እንግዲህ ልጁን በጣም በሚገርም ሁኔታ ሀብሉን እንዲሁም ደግሞ ያለውን ንብረት ገንዘቡን ወስደውበታል ማለት ነው። ይህም ሳያንስ ደግሞ እየደበደቡት ነበረ። đánh luôn kìa. It's okay. Đưa 100 đi rồi. Đưa 100, đưa nó 100. Rồi. Đánh lên tài xế luôn các bạn ơi. በጣም ያሳዝናል። ለነሱ እንዴት ቆረቆራ? It's okay. ናይ đưa 100 đánh. Ôi, it's okay. It's okay. No. Don't. Oh my god. No. Okay, just go. እንግዲህ እነዚህ ልጆች በዚህ መልኩ በጠራራ ፀሐይ ይህን የራይድ ሹፌር እየደበደቡ የአንገት ሀብሉን ወስደውበታል ማለት ነው። ነገር ግን እሱ ያሳፈራቸው ወይም የጫናቸው ሰዎች ደግሞ ለልጆቹ ብር ሲሰጡ እዚህ ቪዲዮ ላይ ይታያል ማለት ነው። እውነት ሀገራችን ሕግ የለም ወይ የሚያስብል ነገር። ይህ ቪዲዮ ከተሰራጨ በኋላ ፖሊስ ምን አለ? እስካሁን ድረስ የወጣ ምንም አይነት መረጃ የለም። ነገር ግን እንደምታዩት በጠራራ ፀሐይ ነበረ ልጁን እየደበደቡ ያለውን ሀብት ንብረት የወሰዱበት ማለት። ለማንኛውም ይሄን ሁኔታ የህግ ባለሙያዎች እንዴት ያዩታል? የጥያቄ ምልክት። እውነት ይች ልጅ እንደዚህ ትበላለች ወይ የሚያስብል አንድ ቪዲዮ ላጋራችሁ። ሲጋጋ ትበላው ነው ሁሉ ወይንስ የቲክቶክ ስንት ልናገር የፈለኩት ነገር አለ፣ ግን አምቄው ይዤ ነው። ስንቶቻችሁ ናችሁ ግን ልናገር ብላችሁ አፍናችሁ ቁጭ ያደረጋችሁት? ለማንኛውም እኔ መንገዱን ከፍቼላችኋለሁ። ወደ ኮመንት። በእኚህ ሴትዮ ቪዲዮ ላለመስራት በጣም ብዙ ጊዜ ከራሴ ጋር ተሟግቼ ነበረ። ነገር ግን አሁን በቃኝ፣ አልቻልኩም። ስሚ፣ የኢትዮጵያ ሕዝብ እኮ የምትሰሪው ስራ ልክ ሆኖ ሳይሆን አንቺ ተናግሬ ሰማይ ቤቴን ቅርብ አላረግም ብሎ ነው እንጂ ጭራሽ ወጥ በጆ ኪስሽ ትመጫለሽ። ነከነ ጎዳማ ሽሮ በድስት ይዘሽ መጥተሽ በስትሮ ነው የምትጠጪብኝ። አሁን ያልሽው እኮ እንደ በባለትዳር ቢቀመጥ እስረኛ ይጠይቃል። ነከነ ጎዳያቺ ልጅ ወጥ ነካው ጻል ልጅ አትምር። ደሞ ድንቹ ምንድነው? በገጀራ ነው እንደ ተከተፈው። ሁለት ፍሬ እንኳን ላይሽ ላይ ብትጂ እንኳን ባፍጥምሽ ነበር የምትደፊ። ይሄን በልተሽ ከጀት የፈጠነ ተዋይ ቀጠነ እንደው ቢዚ ሲግናል ኑሮሽን ሽንት ቤት ውስጥ ነው የምታደርጊው። ቤተሰብ ግድ የላችሁም። እዛ አቅራቢያ ያላችሁ ሰዎች ካላችሁ ጀርባውን መታ አድርጋ ተሙ እንግዲህ ታውቁታላችሁ። በጣም እንደዛ አይነት ቪዲዮዎችን ሲተች ነው የምንሰማው ማለት ነው። እና ይቺ ልጅ የምትሰራው ኮንተንት የምግብ ሪቪው ወይም ደግሞ የምግብ ኮንተንት ነው እና በጣም ይገርማል። እንግዲህ እኔ እሷን ለመተቸት ምናምን ሳይሆን ላይክ ፈታ እንድትሉ ነው ይሄን ቪዲዮ ያመጣውላችሁ። ሶሻል ሚዲያ ላይ የምንሰማው ነገር በጣም የሚያስጠላና ዘግናኝ ነገር ሆኗል ማለት ነው። እስኪ ይሄን ቪዲዮ ላስደምጣችሁና እናንተም ሀሳብ አስተያየታችሁን ስጡበት። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ አይነት ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። ይሄ ቪዲዮ ለሁሉም እንዲደርስ ለህግ አካላትም ለማህበረሰቡም
በጣም ያሳዝናል። ኋት ትምህርት ቤት ወይም ደግሞ ልጆች አካባቢ ያሉበት አካባቢ ጭፍጨፋ አደርጋለሁ እያለ ነው። እንግዲህ ጭፍጨፋ አደርጋለሁ ነው እንግዲህ እንደምታዩት ትልቅ ሰው ነው። ለቤተሰቦችም ለመምህራንም ለሁሉም የማህበረሰብ ክፍል በሙሉ እንዲደርስ ሼር ኮፒ ሊንክ ማድረግ የኛ ግዴታ ነው። እንግዲህ ሰምታችሁታል። ይሄ ሰውዬ ለመፈመስ ነው ወይ እንዳልል የሚያፈምስ ጉዳይ አይደለም። መቀመቅ የሚከተው ጉዳይ ነው። ያንን ሊያደርግ አይችልም። ሪሊ አሞት ነው ወይ ማላቅም። የምርም እያመመው ከሆነ ከፊቱ ላይም ያንን ነው የሚያሳየው። አነጋገሩ ምናምን እንደዛ ነው። ሶ የህግ አካላት ምን ታስባላችሁ? ማለት ላይክ እንደ ኖርማል ምንም እንዳልተፈጠረ እንደ አንድ ቪዲዮ ልናየው ነው። ያን ብቻ አይደለም። ከህግ አካላትም በተጨማሪ ደግሞ የስነ ልቦና እውቀት እንዳለው ይሄ ልጅ ያስታውቃል። ምንድን ያለው? ልትረዱኝ ከቻላችሁ የስነ ልቦና ሕክምና ፈልጋለሁ ብሏል። ስለዚህ ከሞያችሁ አንፃር የስነ ልቦና ባለሙያዎች ከሞያችሁ አንፃር ምን ታስባላችሁ? የህግ አካላትና የስነ ልቦና ባለሙያዎች እዚህ ጋር ትልቁ ሚና ትጫወታላችሁ ብዬ አስባለሁኝ። እንግዲህ ሀያሉ አሜሪካ ላይ እንኳን አንድ የስነ ልቦና ችግር ያለበት ትምህርት ቤት ውስጥ ገብቶ ህፃናትን ጨፍጭፎ ሊወጣው ላይ ይችላል። ታላቋ ላይ እንኳን ማለት ነውና እኛ ሀገር ላይ ያ ታሪክ የማይደገምበት እዛ እንኳን ያ ነገር መፈጸም ከተቻለ እዚህ የማይፈጸምበት ምንም ምክንያት የለም። እናም በጣም ያሳዘነኝና ያስገረመኝ ቪዲዮ ነው። በጣም ያስገረመኝ ቪዲዮ ነው። እንግዲህ እንደዚህ አይነት ነገሮች በጣም በተደጋጋሚ ሶሻል ሚዲያ ላይ እየቀረቡ ምንም አይነት መፍትሄ ያልተሰጣቸው ናቸውና ልጁን ስታዩት ጤነኛ ነው፣ ሙሉ ጤነኛ ነው ምናምን ነገርና ልክ ልጅቷ እንዳለችው ለመፈመስ አንዳንድ የምናወጣቸው ቃላቶች ይሄ ቪዲዮ በጣም ብዙ ሰው ዘንድ ብዙ ህዝብ ያየዋልና እንደዚህ አይነት ቃላት እንደዚህ አይነት ወርድ ለዛውም ህፃናትን እደፍራለሁ እገላለሁ የሚል አይነት ቃላት እንደዚህ በጣም ከትልቅ ሰው እንግዲህ 18 ዓመት አልፎታል እና እንደዚህ አይነት ሐሳብ እንደዚህ አይነት መልእክት ይዞ እያስተላለፈ እውነት ልጅቷ እንዳለችው የፍትህ አካላት የህግ አካላት ይህንን ልጅ ምን ላይ ያደረሳችሁት? እንደዚህ እየዛተ እየፎከረ ነገ እኮ ይህ ዝም ከተባለ ማድረጉን በጭራሽ የማይተው ነገር። ምክንያቱም አንዴ ማይንድ ሴቱ ላይ ኦልሬዲ አድርጎታል። ማይንድ ሴት ደግሞ አንዴ ካመነ ነገሮችን ለማድረግ ምንም ችግር የለበትም እና ይህንን ልጅ እንዴት አያችሁት ነው? እውነት አሞት ከሆነም እንግዲህ እዛ አካባቢ የምታውቁት ጓደኞቹ ሰፈር አካባቢ ያላችሁ ሰዎች ወደ ሕክምና ወስዳችሁ ማስመርመር አለባችሁ ብዬ እኔም እንግዲህ ጥሬን አቀርባለሁ። ነገ ከነገ ወዲያ እንደዚህ ህፃናቶች ተደፈሩ ተገደሉ የሚባል እንደዛ አይነት ሰዎች ስላሉ ነውና እባካችሁ ይህንን ልጅ አንድ ነገር አድርጉ። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልእክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቤ በጣም ሰዓት ነው የደረስክልኝ ወንድሜ። ምለብሰው አጥቼችን ለብሼ እኮ ነው የማድረው። እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገሬ ሰዓት ነው የደረስክልኝ። አልተግባባንም ሲያስጠላ። እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፏል ተብዬ እና መጀመሪያ አትነግሪኝ ነበር? ተረዳኝ ታዲያ መልጬ ሳናሽ ቁጭ ብል በቃ። ወይ በዚህ ሊመጣ ይችላልሽ። ብቻ አንተ አይነን አንቅተህ ጠብቅ። ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን። ምንድነው ሰው እንደዚህ የምታስደነግጥ? በጣም ነው እንዴት የቸገረ? በጣም ሊቸገረኝ ወንድሜ፣ በጣም ሊቸገረኝ። አንተስ ቸግሯል? ኧረ እኔ ትንሽ ነው የቸገረኝ፣ ምንም ያን ያህል አይደለም። ለምን ግን ፍራንክ ቤት ላይ ተጫውተህ ገንዘቦችን አትሰራም? እሱ ደግሞ በጣም ከበጥቢውስ የባዛዝግ የሆነ በጣም ቁም ነገር ያላቸውን ቪዲዮዎች ነው በዚህ አጋጣሚ የሚሰራውና ገብታችሁ ፔጁ ላይ ብትመለከቱ የሚገርም ልጅ ነውና 2018 የቶክ አዋርድን ይበሏል የሚባለው ልጅ ነው እና እንግዲህ መልእክተኛው በጣም ጥሩ ነገር የሚሰራ ልጅ ነው። መልእክተኛው ነው በዚህ አጋጣሚ የሚገርም ነው። መልእክት ያለው ቪዲዮ ነው። ኤኒዌይስ በጣም ያሰቀኝ ቪዲዮ ነው እና እናንተስ እንዴት አያችሁት? እስኪ ኮሜንት ስራ አስቀምጡ። ሴቶች እንግዲህ በጣም ጉዳችሁ እየፈላ ነው። እስኪ ይህን ቪዲዮ ተመልከቱት። እዚህ ጋር ደግሞ ቀዳዳው ሽንት ቤት በምትጠቀሚበት ሰዓት እንዳትቸገሪ፣ እሱን ለማውለቅ ጊዜ እንዳይወስድብሽ በዚህኛው መጠቀም ትችላለሽ። አዊት እጅሽ ላይ ሲሆን ይከብዳል። እጅ ላይ ሲሆን የሚከብድ አይነት ስሜት አለው። ነገር ግን ስትለብሹ ምንም አይነት ክብደት አይኖረውም። ልክ ልብስ እንደምትለብሹ አይነት ነው። ከለበሹ በኋላ ምንም አይነት የመክበድ ነገር አይኖረውም። ይሄኛው ለሼፕ ነው። ልክ እዚህ ጋር የስፖንጁ አለ አይደለ?
ይሄ በስፖንጅ ነው፣ ይሄኛው ደግሞ በሲልከን ማቴሪያል ነው የሚሰራው። ይሄ ላስቲክ ሳይሆን ሲልከን ነው። ይሄን በምትለብሺበት ሰዓት ምንም አይነት ሙቀት አይኖረውም፣ የመክበድ ስሜት አይኖረውም። ፀሐይ ላይ እንኳን ብትሆኚ ይሄ የተለየ የሙቀት ስሜት እዛ አካባቢ እንዳይሰማሽ ነው የሚያደርገው። ብላችሁ ይሄንን አመጣችሁ። ያሳዝናል በእውነት መሽኛ ያለው ምናምን ከሰውነት ጋር የሚጣበቅ ምናምን እኔ ምለው ማለት ለማን ነው ይሄንን እንደዚህ ለብሰን ተጨናንቀን እንዲሆነ ምን ታየው ለማን ነው እንዴ? ስኳት እኮ ዝም ብለን ብንጠበጠብ የሌለ ነው የሚሆነው፣ የሌለ ገራሚ ነው የሚሆነው። የሆነ አፍሪካ ያለ እንደውም ሴቶችን ስኳት ምናምን የሚያሰራ ማለት ነው። እነሱን አሳያለሁ ብሎ እሱ እንደው ፍንድድ ብሎ ቂጣም ሆኖ አቂጦ ቀረ። እኛ እዚህ የማንም አርቲፊሻል ፈረንጅ ያመጣብንን ንጥፍጥፍ የሚል ነገር ሚዝለገለግ ነገር ለዛው መሽኛ ያለው ነገር ፕሮሞት እናደርጋለን። በእውነት ይሄ ፌር አይደለም። ተይ ስፖርታችንን እንስራ፣ ራሳችንን ጠብቅ፣ ባለን ነገር እንኩራ። ያጌጥንለት ለሰው እንኳን ከሆነ ያጌጥንለት ሰው እንደዛ ያቄጥንለትም ሰው አውልቀ ነው ግዙን ሲያይ ምን ሊላ እንደሚችል አስቡት ሴቶችዬ። እኔ የምለው ይህንን ነገር ለማን ነው የምትለብሱት? ኦኬ ደግሞ ውድ ይመስለኛል። ለማን ነው የምትለብሱት ነው? በጣም ከባድ እኮ ነው። ኦኬ እሺ ነገ ላይ ይሄን ለብሰሽ የተዋወቅሽው ወንድ እንደማይፈታሽ በምንድን ነው ልታቂ የምትችይው? የምዕራባውያን ሰዎች እያየን እኮ አሁን ላይ በጣም ከባድ እየሆነ ነው፣ ከባህላችን እየወጣንም ስለሆነ ነገ ላይ የተዋወቅሽው ለብሰሽ የተዋወቅሽው ሰው ትቶሽ እንደማይሄድ እንዴት ነው የምታቂው? እናም የሆነ ታይም ላይ ይሄ ቪዲዮ በጣም ሲዘዋወር ነበር ከዚህ ጋር ተያይዞ። እስኪ እናንተስ ምን ትላላችሁ? እውነት የሷ ነው ወይንስ ደግሞ የሌላ ነው? ነገር ግን ከዚህ ጋር ተያይዞ ደግሞ ኮሜዲያን ያችን ታውቃላችሁ የሆነ ነገር እያለ ነበር እንግዲህ ስቴላ ይወጣው። እስኪ እሱን ቪዲዮ ላስደምጣችሁና የእናንተን ሐሳብ ኮሜንት ስር ትጽፋሉ። በኢቢኤስ ፕሮግራም ላይ አይታችሁ ከሆነ ዳይሬክተሮች ሉላን መጨረሻ ላይ ነው የሚያደርጓት። ለምን? ሉላዬ በጣም ይወደድ የሆነ ነገር አላት። ከነዛ ጋዜጠኞች ውስጥ ማንም ሉላን መሸፈን የሚችል ሰው የለም ከዳጊ ሲም ካርድ በስተቀር። ዳጊዬ ግን ይመቸው፣ ሲፈልግ እዚህ ጋር ይቀመጣል፣ እዚህ ጋር እሷም አጥብታ አስገስታ ታስተኛዋለች። እንተዋወቃለን ነው ፕሮግራም ታውቁታላችሁ አይደለ? እንተዋወቃለን ፕሮግራም ላይ ሉላዬ ብዙውን ጊዜ ሶፋ የምትታከከው ባሎች እንዳይማልሉ ነው። ምክንያቱም ወደ መሀል ከመጣች ባሎች ካሜራውን ትተው ሰላም እንዴት ናችሁ አለን። እስኪ ለሚስት ፍቅርን ግለጽላት። ሉላዬ በጣም ነው የምወድሽ። አቤት እኔ ሙሉዬን በጣም ነው። እስኪ መቼ ተጋባችሁ? እኔ ምንም ማቀም ምግብ አልበላ ውሃ አልጠጣ ባቡልቱ ሳይቆም ነው። እናም አብዛኛውን ሰው እንግዲህ ይህን ቪዲዮ በጣም መነጋገሪያ አድርጎት ነበር ማለት ነው። የሉላ ጉዳይ እናንተስ እንዴት ታዩታላችሁ? እውነት ይሄ ቪዲዮ ከተለቀቀ በኋላ ትችት ላይ እናንተስ አልጣላችሁ? ነገር ግን እኔ ያው ታደርጋለች ብዬ አላስብም። ያው ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ በአዲስ ቪዲዮ እንገናኝ።